በማስተዋል የሚመላለሱ ሰዎች ማስተዋል ከሌለው ሰው በጣም ይለያሉ። በጣም ለምን? ነገሮችን በማስተዋል የሚያደርጉ ሰዎች የተባረኩ ናቸው። ይከናወንላቸዋል። የብልጫ ህይወት ይኖራሉ። ለምሳሌ ፈርዖን ዮሴፍን እንደዚህ ያለው አይደለ? ህልሙን ከፈታለት በኋላ ለ7 ዓመት ጥጋብ ይሆናል፣ ለ7 ዓመት ደግሞ ድርቅ ይሆናል። ስለዚህ ንጉስ ይሄንን ማድረግ አለበት ብሎ አቅጣጫ ሲሰጠው፣ እንግዲህ ማስተዋል ያለው ሰው አቅጣጫ ሰጪ ሰው ነው ማለት ነው። ከራሱ ህይወት አልፎ ለሌሎች አቅጣጫ ያሳያል። ክብር ለእግዚአብሔር ይሁን። ፈርዖን እንደዚህ ያለው፣ የግብጽ ንጉስ ፈርዖን ዮሴፍን እንደዚህ ያለው፣ እግዚአብሔር ይህን ሁሉ ስለገለጠልህ እንዳንተ ያለ አስተዋይ ብልህ ሰው የለም። ማስተዋል መገለጥ ነው ማለት ነው። ማስተዋል መገለጥ ነው። ማስተዋል ብልህነት ነው ማለት ነው። ብልህነት ነው ማለት ነው። እንግዲህ የብልህነት ተቃራኒው ሞኛሞኝ ጅላጅል ማለት ነው አይደለ? ስንፍናን ያመላክታል። ስለዚህ በማስተዋል የተሞሉ ሰዎች ብልሆች ናቸው ማለት ነው እንላለን አይደለ? አስተዋይ ነው እንላለን። ምን ማለት ነው? ብልህ ነው። ተረድቶ ነው የሚያደርገው። በጥንቃቄ ነው የሚያደርገው። በደንብ ተመራምሮ ነው ይህንን ነገር የወሰነው። ይሄ ሰው አስተዋይ ነው እንላለን። እግዚአብሔር ላሳየው ህልም በፈቃዱ መንገድ ካሳለፈውና ከሰራው በኋላ የተሰወረውን ገለጠለት። ማስተዋል ዝም ብሎ አይደለም የሚገኘው ማለት ነው። በእግዚአብሔር መንገድና ፈቃድ ውስጥ በእግዚአብሔር መስመር ውስጥ ሲኬድ ወደ ማስተዋል ከፍታ ይመጣል ማለት ነው። ዮሴፍ ለወንድሞቹ ራሱን በገለጠ ጊዜ የመለሰላቸው ምላሽ በጥልቀት ነገሮችን የመረዳት ችሎታውን ወይም የማስተዋል ብቃቱን ያሳያል። ፈርዖን ለዮሴፍ የተናገረውን ንግግር የምናገኘው ዘፍጥረት 41 ቁጥር 39 ላይ ሲሆን ዮሴፍ ደግሞ ለወንድሞቹ ስለ ነገው ይነግራቸዋል፣ ውጤቱን ይነግራቸዋል። ዘፍጥረት 50 ላይ ቁጥር 20 ላይ እግዚአብሔር መጎብኘትን ይጎበኛችኋል ይላቸዋል። አያችሁ፣ ነገን አማትሮ ማየት፣ ዛሬ ላይ ቆሞ ነገን ማየት፣ እግዚአብሔርን ፈቃድ ማወቅ፣ የእግዚአብሔርን ሐሳብ ማወቅ ማስተዋል ይባላል። እግዚአብሔር መጎብኘትን ምን ይላችኋል አላቸው? ይጎበኛችኋል። እግዚአብሔር አልጎበኛቸው? ጎበኛቸው። 430 ዓመት ሲፈጸም ዘጸአት 3 ላይ እንደምናውቀው እግዚአብሔር ሙሴን አገኘው፣ ጠራው፣ ለስራው ለየው፣ ወደ ግብጽ ምድር ላከው። ህዝቡን በታላቅ ክብር በጸናች ክንዱ አላቀቃቸው ከባርነት። አያችሁ፣ የወደፊቱን ነው ያየው ፈርዖን። መገለጥ ነው። ክብር ለእግዚአብሔር ይሁን። ማስተዋል፣ የማስተዋል መንገድ የመገለጥ መንገድ ነው። በአንደኛ ሳሙኤል 25 ከ1 እስከ 35 የምናገኛት አንዲት ሴት አለች። ማን ትባላለች? አቢጊያ። ባሏ ማን ይባላል? ናባል። ናባል እንደ ስሙ ሰነፍ ነው ትለዋለች። ሚስቱ አቢጌል ግን አስተዋይ ሴት ነበረች። የተፈጠረውን ክፍሉን ሙሉን አንብቡት። ዳዊት ከሳኦል ጦር እያሳደደው ሊገለው ባስጨነቀው ጊዜ ሸሽቶ እንደነበረ መጽሐፍ ቅዱስ የምታነቡ ሁላችሁ ታውቃላችሁ። እና ናባል በጎቹን እየሸለተ ነው የሚል ወሬ ደረሰው ዳዊት እና ምግብ እንዲልክለት ወታደሮቹን ላከ ይለናል እግዚአብሔር ቃል። እና ናባል ሰነፍ ሰው ስለነበረ
ዛሬን ብቻ ነው የሚያየው። ዳዊት ለላካቸው ወታደሮች ምን ብሎ መለሳቸው? ወይም ምን የሚል መልእክት ላከ? ከጌቶቻቸው የኮበለሉ ሽፍታዎች አልሰጥም ምግቤን ብሎ አሳፍሮ ሸኛቸው ይላል። በናባል እይታ ዳዊት የኮበለለ ሽፍታ፣ ተራ ሰው፣ ለማኝ፣ ራብተኛ። አቢግያ ስታየው ግን ዳዊትን ነገ በእስራኤል ላይ ንጉስ የሚሆን በታላቁ ነቢይ በሳሙኤል እጅ የተቀባ እስራኤል የሚጠብቀው ለንግስና በኬብሮን የሚነግስ ነገ ታላላቅ ትውልድ ከቤቱ የሚወጣ የነ ንጉስ ሰለሞን አባት እግዚአብሔር የሚያከብረው ሰው፣ ብዙዎችን የሚያበላ ሰው፣ ብዙዎችን የሚጠልል ሰው፣ ብዙዎችን የሚረዳ ሰው። አያችሁ የማስተዋል ልዩነቱ አስተዋይ ሰው ነገን ያያል። ክብር ለእግዚአብሔር ይሁን። ነገን ያያል። አስተዋይ ሰው አይከስርም። ዋጋ ሊከፍል ይችላል በመንገዱ በሚሄድበት መንገድ። ውጤቱ ግን ክብር ነው። ውጤቱ ግን ድል ነው። በሰማች ጊዜ ይለናል የእግዚአብሔር ቃል፣ አህያዋን አስጭና ሎሌዋን አስከትላ ፈጠነች፣ ዳዊትን ፍለጋ የሚበላ የሚጠጣ ይዛ ሄደች። ጌታዬ እንደዚህ አይነቱን ነገር አያስብ። ለምን የደም ሰው ትሆናለህ? ለምን ደም ይገኝብሃል? ነገ እኮ አንተ በእስራኤል ላይ ገዢ ነህ። ዛሬ ነው ያየኸው። በቃ እስቲ ቀዝቀዝ በል፣ ረጋ በል፣ እግዚአብሔር ያለህን ስማ፣ አስተውል። አረጋጋችሁ። ቤቷን ከደም ጠበቀች፣ ትውልዷን ከሞት ጠበቀች። ዳዊት የተመረጡ ጦረኞችን የናባልን ቤት እንዲያጠፉ ትእዛዝ ባወጣበት ሰዓት ነው እየገሰገሰች የመጣችውና የቀደመችው ያስቆመችው። አስተዋይ ሰዎች በሞትና በሕይወት መካከል ጣልቃ ይገባሉ። ሊታረዱ፣ ሊሞቱ፣ ሊያልቁ ያሉትን ታደጋሉ። አስተዋይ ሰዎች ጌታ ልብ ያላቸው ሰዎች ናቸው። ነገን ያያሉ። ዛሬ ተርቧል፣ ነገ ግን ንጉስ ነው። ዛሬ ከፍቶታል፣ ዛሬ ስደት ላይ ነው፣ ነገ ግን ብዙዎችን ያስጠልላል። የጌታ ልብ ያላት ሴት ነበረች አቢግያ። አጠቃላይ ማስተዋል ያላቸው ሰዎች የተረጋጉ ነገን የሚያዩ ናቸው። ማይኮንኑ ሰውን ዛሬ ባለበት ሁኔታ ጨምቀው ማይገሉ። ዳዊት በመሰረቱ አውርቦታል። አዎ ሞትን ሸሽቶ ሄዷል። በስደት ነው ያለው። ከፍቶታል። አያችሁ፣ በቁስሉ ላይ ቁስል ጨምሮ የሚያደማው የሚያስለቅሰው ሰው አይደለም የሚያስፈልገው። በጎ ባደረገ መልካም ባደረገ ለሞት የተፈለገ ሰው ነው። አይዞህ ዛሬ ያልፋል፣ እግዚአብሔር ያለህ የተሻለ ቀን ይመጣል፣ እግዚአብሔር የነገረህ ክብር ጋር ትደርሳለህ፣ ጠንክር እንጂ አይክፋህ የሚለው ሰው ነበር የሚያስፈልገው። እግዚአብሔር አያችሁ ማስተዋል ያላትን ሴት አቢግያን ላከለት። ትዝ ይላችኋል ንጉስ ዳዊት ከነገሰ በኋላ ልጁ አቤሴሎም ተነስቶበት ንግስናው ላይ መፈንቅለ መንግስት አስነስቶበት ጥሎ እየሸሸ እያለ አንድ ሳሚ የሚባል የጌራራ ሀገር ሰው ሰደበው። ትቢያ እንትን እያለ እየበተነ አንተ የደም ሰው እጅህን ነው ያገኘኸው እያለ ሰደበው። ማስተዋል የጎደለው ሰው ፍጻሜው እንዴት እንደሆነ አይታችኋል። ቃሉን አንብቡ። እግዚአብሔር ማስተዋል ይስጠን፣ ሁላችንም ይርዳን ጌታ።